በመደበኛ መኪናና ለውድድር ብቻ በሚውሉ መኪኖች መሃል በካምቢዮአቸው ውስጥ ያለው ዋና ልዩነት በሚጠቀሙት የጊር አይነት ነው። በአብዛኛው መኪኖች ላይ የሄሊካል ወይንም ደግሞ ስፐር ከት ዲዛይን ያለው ጊር ሲጠቀሙ፣ የውድድር መኪኖች ደግሞ ስትሬት ከት ጊር ይጠቀማሉ። እንደየመኪኖቹ ልዩነትም በእያንዳንዱ ጥርሶችና በአክስላቸው መሃል ያላቸው ዲግሪ ወይንም ደግሞ ሄሊክስ አንግላቸው ከ15 እስከ 45 ዲግሪ ድረስ ሊያንስና ሊበዛ ይችላል። እናም የሄሊክስ ዲግሪያቸው በበዛ ቁጥር ድምጽ የመፍጠር እድላቸውን ሲቀንሰው፣ ሲያንስ ደግሞ ይጨምራል። ያላቸው ዲግሪ ሲበዛ የሚያወጡት ድምጽ የሚቀንስበት ምክንያት ጥርሶቹ የሚገናኙት ስሙዝ በሆነ መንገድ ስለሆነ ሲሆን፣ ዲግሪያቸው ሲቀንስና ኖርማል እንደ ስትሬት ከት ጊር ወጥ ሲሆኑ ደግሞ በአንድ ጊዜ ብዙ ሰርፌስ ያላቸው ጥርሶች ስለሚገናኙ ትንሽ የማይባል ድምጽን ይፈጥራሉ። በሄሊካል ከት ጊር ላይ እንደ ችግር የሚታይበት የጥርሶቹ አቆራረጥ ሰያፍ ስለሆነ፣ ይህም ደግሞ ከሞተር በሚወጣው ጉልበት አንዱን በሚያሽከረክርበት ጊዜ የሳይድ ፎርስ እንዲፈጠር ያደርገዋል። ይህንንም ደግሞ አክሲያል ትረስት እንለዋለን። እናም የሚፈጥሩትን የአክሲያል ትረስት ፎርስ ለመከላከልና ያሉበትን ቦታ እንዳይለቁ እነሱን ብቻ የሚጠብቅ ትረስት ቤሪንግ ይገጠምላቸዋል። ጊሮቹ ደግሞ የሚያመነጩትን የአክሲያል ትረስት ፎርስ ስለሚከላከሉ የተከላከሉትን ያህል ጉልበት እንዲያጡ ምክንያት ይሆናሉ። ምክንያቱም የተከላከሉት ሙሉ ጉልበት ወደ ሙቀት ስለሚቀይሩት። በተቃራኒው ደግሞ ለሬሲንግ በሚውሉ መኪኖች ላይ የሚገኘው የስትሬት ከት ጊር ስለሆነ አክሲያል ትረስት ፎርስ የሚባል ችግር የለባቸው። ምክንያቱም ሁሉም ጥርሶች የሚገናኙት ስትሬት በሆነ መንገድ ስለሆነ፣ ስለዚህ ከሞተሩ የወጣው ጉልበት ምንም አይባክንም። እንዲሁም ጊር ሽፍቲንግ ላይም በጣም ፈጣን ናቸው። ለዚህ ነው የሬሲንግ መኪኖች ላይ ብቻ የሚገኙት። በሁሉም መኪኖች ላይ የማይገጠሙበት አንደኛውና ዋናው ምክንያት ቅድም እንዳልኳችሁ የዚህ አይነት ከፍተኛ ድምጽ ስለሚወጡ ነው። አሁን የሰማችሁትን ድምጽ ራሱን እዚሁ ሀገራችን የሚገኙት አንዳንድ መኪኖች መውጣት ይችላሉ። ግን በየትኛው ማርሽ ላይ ሲነዱ እንደሚወጡ እስቲ መልሳችሁን በኮሜንት ላይ ጻፉት። ፎሎ ማድረግም እንዳረሱ